ኤርትራኖች አሁን ያልገባቸው ነገር የኤርትራ መንግስት የኤርትራን ህዝብ አይደለም የምለው የኤርትራ መንግስት ያልገባው ነገር አማራ ክልል ይሄን በመፍጠሩ ትግራይ ይሄን በመፍጠሩ ኦሮሚያ ውስጥ ይሄን በመፍጠሩ በአፋር ዞን የፈጠረና ኳሷን ለኢትዮጵያ የሰጠ ይመስለዋል። ያ ሞኝነት ነው። እንደሱ አይደለም። ይሄ ኳስ ለኢትዮጵያ የተሰጠ ነገር የለም። መታወቅ ያለበት 130 ሚሊዮን ህዝብ ያለበት ሀገር ነው። ለሁሉም የየራሱን ረመዲ አስተካክለሽ ሰጠሽ መድኃኒት ሰጠሽ ወደሚፈለገው ቦታ መሄድ ይቻላል። ሉዓላዊነቱ የተደፈረ አገር በአንድ ወቅት ላይ ያንን የኔ ሉዓላዊነት መደፈር የለበትም የምትለውን ነገር በተባለው መንገድ ሊደፍር ይችላልና ስለዚህ ጥንቃቄ መድረግ ያለበት አንዱ ሉዓላዊነት የሚባለው ይሄ ነው። ከዚህ የተነሳ የኤርትራ መንግስት የኢትዮጵያን ሉዓላዊነት እየገባ ያቦካ የኔ ሉዓላዊነት ይጠበቅ የሚባል ነገር የለም። መንግስት ፖሊሲ ኢትዮጵያን በመበጥበጥ ኤርትራን ሰላም አስገኛለሁ ነው። ይሄ ፖሊሲ እጅግ በጣም አስገራሚ ነው። ማንኛውም የሆነ ናይብ የሆነ ሰው እንደዚህ አያስብም። ምክንያቱም ይሄው ነፃ ከወጡበት ጊዜ ጀምሮ ኢትዮጵያን የማጎሳቀል ኢትዮጵያን የመበጥበጥ ስራ ላይ ነው የተጠመዱት። አንዲት ጡብ አልተቀመጠችም በኤርትራ የፈረሰ ቤት አልተገነባ። ነገር ግን እስከዛሬ ድረስ እጃቸው ከኢትዮጵያ አልወጣም። ኢትዮጵያን በመበጥበጥ እነሱ ሰላም የሚያገኙ መስለው ፖሊሲያቸው ይሄ ነው። ከዚህ የተነሳ ማንኛውንም ወደ ኢትዮጵያ ቃታ ስባ የምትተኩስ ጣት ጋገኙ አሰልጥነው ይልካሉ። ካሁን በፊት ሁላችንም እናውቃለን። ግንቦት 7 እዛ ነው፣ አርበኞች እዛ ነው፣ ኦነግ እዛ ነው፣ ድምህት እዛ ነው የነበረው እና እዛ ሰልጥኖ ያ ኢትዮጵያን ያልወጋ ኢትዮጵያ ተቃዋሚ የለም። እኛ ስልጠና ስንወስድ እነሱ ከጎን አሁን ፋኖ የሚባለውን ግሩፕ ያሰለጥኑ ነበር። እኛ ወደ ጦርነት ስንገባ ስንዋጋ ከቲፒኤልኤፍ ጋር ማለት ነው። ስለዚህ ምንድነው ከኢትዮጵያ ምን እንደሚፈልጉ አናውቅም። በዚህ አይነት መንገድም ሰላምም አያገኙም። በየትኛውም እንደ ሉዓላዊነት የሚባለው ነገር ምንድነው? ሉዓላዊነት ከሉዓላዊነት መመዘኛ አንዱ የራስን ሉዓላዊነትህን ለመጠበቅ የጎረቤት ሀገሮችን ሉዓላዊነት ማክበር ነው። ካለበለዚያ ሉዓላዊ ነኝ ማለት አትችልም። ምክንያቱም ሉዓላዊነቱ የተደፈረ አገር በአንድ ወቅት ላይ ያንን የኔ ሉዓላዊነት መደፈር የለበትም የምትለውን ነገር በተባለው መንገድ ሊደፍር ይችላልና ስለዚህ ጥንቃቄ መድረግ ያለበት አንዱ ሉዓላዊነት የሚባለው ይሄ ነው። ከዚህ የተነሳ የኤርትራ መንግስት የኢትዮጵያን ሉዓላዊነት እየገባ ያቦካ የኔ ሉዓላዊነት ይጠበቅ የሚባል ነገር የለም። ኤርትራኖች አሁን ያልገባቸው ነገር የኤርትራ መንግስት የኤርትራን ህዝብ አይደለም የምለው የኤርትራ መንግስት ያልገባው ነገር አማራ ክልል ይሄን በመፍጠሩ ትግራይ ይሄን በመፍጠሩ ኦሮሚያ ውስጥ ይሄን በመፍጠሩ በአፋር ዞን የፈጠረና ኳሷን ለኢትዮጵያ የሰጠ ይመስለዋል። ያ ሞኝነት ነው። እንደሱ አይደለም። ይሄ ኳስ ለኢትዮጵያ የተሰጠ ነገር የለም። መታወቅ ያለበት 130 ሚሊዮን ህዝብ ያለበት ሀገር ነው። ለሁሉም የየራሱን ረመዲ አስተካክለሽ ሰጠሽ መድኃኒት ሰጠሽ ወደሚፈለገው ቦታ መሄድ ይቻላል። ደግሞ ሆነዋልም። ኦሮሚያ ክልል የነበረ ዛሬ 2000 እና 3000 የሰው ኃይል የሌለው ኦነግ 30,000 ኖሮት እኮ አዲስ አበባ አልደረሰም ቲፒኤልኤፍ ጋር ስንዋጋ። ስለዚህ ምንድነው የሚፈልጉት ነገር በአፋር ዞን መፍጠር ነው። ኢትዮጵያ ተወጋናለችና ዘን ሆምወርኩን ለነሱ እንስጥ ነው። እኛ የወሰነው ሆምወርክ የለንም። የምንጠይቀው ያለ አግባብ የተወሰደ እንትን አለ፣ የባህር በር ፍላጎት አለ።